السلام عليكم ورحمة الله وبركاته. ودنا يتكبراتشو የፍትህ ሬዲዮ የዚያራ ፕሮግራም ተከታታዮች የዛሬ ሳምንት እንደምታስታውሱት የጥቁር ሽብር ሰለባ ሆኖ የተገደለው የአቶ ነሲፍ ባለቤት ጋር ቆይታ አድርገን ነበር። በሰዓቱ በኢንቦክስ አድሬሳችን የሁለት ልጆችን እናት የሆኑትን የወይዘሮ ፈዲላ ስልክ በርካታ ሰዎች ቁጥራቸውን ጠይቀው ሰጥተናቸዋል። መርዳት የምትፈልጉ አሁንም ጻፉልን፣ ስልካቸውን ልንሰጣችሁ እንችላለን። ልክ የዛሬ ሳምንት ጠዋት በአቶ ነሲፍ ቤት እንደነበርን ሁሉ ዛሬ ጠዋት ደግሞ በቂሊንጦ ተገኝተናል። ዛሬ ዚያራ አለብን። ዛሬ ለዘይራ ያሰብኩት በኡስታዝ አቡበከር መዝገብ በሐሰት ከተከሰሰው ውስጥ በእድሜ ትንሹ የሆነውን የአወሊያ ተማሪ ሙባሪክ አደምን ነው። ወቅቱ የትምህርት የመከፈቻ ተማሪዎች ወደ የትምህርታቸው የሚያዘነብሉበትና ለትምህርት የሚሰናዱበት ስለሆነ ቂሊንጦ ካጎረቻቸው አላፍ ተማሪዎች መካከል በእድሜ ትንሹ የሆነውን ሙባሪክን መርጫለሁ። ዛሬ ከሙባሪክ አደም ጋር ቆይታ አድርገናል። ከመሸጋገሪያ ነሽዳ በኋላ እንመለሳለን። ተማሪ ሙባሪክ አደም ሲባል ምን ትዝ ይላችኋል? እርግጥ ነው አወሊያ ሲባል ደግሞ ተማሪ ሙባሪክ አደም ትዝ ይላል። ሰው ለዚያራ ወጥቶ እናትን ዘይሮ ልጅን ትቶ አይሄድም፣ ወይም ልጅን ዘይሮ እናትን ትቶ አይሄድም። አወሊያን ሳልዘይር ሙባሪክን ብዘይር ሙባሪክ ራሱ ምን ይለኛል? ሙባሪክን ዘይሬ አወሊያን ባልዘይርስ ትርጉም ይሰጣል ወይ? አይሰጥም። ዚያራው ሙሉ እንዲሆን ሁለቱንም እናትና ልጅ መዘየር አለብኝ። የሙስሊሞች ብቸኛ እናት የሆነችውን አወሊያንና ልጇ መከታዋ የሆነውን ሙባሪክን እንዘይራለን። አድማጮችን አንድ ነገር አስገነዝባለሁ። ሙባሪክ አደምን ካሁን በኋላ ሙቤ እያልኩ እንድጠራው ፍቀድልኝ። በአወሊያ ትምህርት ቤት እንደሚጠሩት እኔም አቆላምጬ እንድጠራው ይፈቀድልኝ። ከወትሮ በተለየ መልኩ የዚህኛው ሳምንት ዚያራ የተጀመረው ቅዳሜ ነው። እሑድ ቀን ሙቤ ጋር ለመሄድ ቅዳሜ አወሊያን መጎብኘት ነበረብን። ለሙቤ ከምንም በላይ የእናቱን ያወሊያን ወሬ ይዘንለት ብንመጣ ከምግብም ከገንዘብም ከየትኛው ስጦታ እንደሚበልጥበት እናውቅ ነበር እና ጉዞ ወደ አወሊያ ሆነ። አወሊያ የትግላችን መጀመሪያ አወሊያ የሰላም መለያ አወሊያ የሐፊዞች መናኸሪያ አወሊያ የቲሞች መጠለያ ብቻዋን ነው ዛሬ አወሊያ ገባሁ። በር ላይ ቆሜ ሰፊውን ግቢ ተመለከትኩ። የዛሬን ያደርገውና ከዛሬ 3 ዓመት በፊት ቅዳሜ ቀን አወሊያ የሙስሊሞች መቀጣጠሪያ ነበረች። አዳራሽ ውስጥ የሆነ ፕሮግራም፣ በኳስ ሜዳው የሆነ መስጂድ ክበብና የሌላ መስጂድ ክበብ ግጥሚያ፣ ወደ መስጂድ ብትሄድ የአንድ ምስኪን መክፈል የማይችል ጀናዛ እጥበት ሲከናወን ትመለከታለህ። ዛሬ ያ ሁሉ አመድ ፈሶበታል። ቢኖርም አይጥም፣ ካንገት በላይ ነው። አወሊያን ከተለያዩ ወጥ ቆየሁ። ከ2 ወር በፊት የአወሊያ ተማሪዎች የትምህርት መዝጊያ ፕሮግራም ያዘጋጃሉ ተብሎ ከፍትህ ሬዲዮ ልዘግብ ተልኬ ነበር የሄድኩት። ዛሬ ስለ አወሊያ አጠቃላይ ሁኔታ እነ ሙቤ ከታሰሩ በኋላ ያለው ሁኔታ ለማወቅ ማንን እንደማናገር ግራ ገብቶኝ እንዲያው ግቢ ውስጥ ዞር ስል መሰብሰቢያ አዳራሹ አካባቢ ማሻአላህ ባይንም ማቃቸው ወጣቶችን አየሁ። ከነሱ ውስጥም አንዱን በደንብ አውቀዋለሁ። የአወሊያ ተቃውሞ ሰሞን ሰላም እንዳይደፈርስ አስተናጋጅ የሚል ባጅ ለብሶ ህዝቡ በሰላም ወደ መጣበት እንዲመለስ ሲያስተባብር አውቀዋለሁ። ጠጋብዬ አሰላሙ አለይኩም ተባብለን ስናበቃ አንዳንድ የውስጥ ጉዳዮችን ተነጋገርን። እዚሁ የአወሊያው ተማሪ ሆነና የሙባሪክ ጓደኛ የሆነ ሌላ ወዳጅ ሙቤ ከታሰረ በኋላ አወሊያ በምን ሁኔታ ላይ እንዳለች እንዲነግረኝ ፈቃደኛ ይሆናል ወይ ብዬ ጠየቅኩት። ልጁም ማሻአላህ ፈቃደኛ ነኝ አለ። የስሙ እንዲጠቀስ ያልፈለገ ወንድም አቡ አላህ ይስጠው ተዘጋጅ ተጠብቀኝ ያልኩት ይመስል በአጭር ደቂቃ ውስጥ ፍንትው አድርጎ ከ2004 በኋላ ያለው የአወሊያ ሁኔታ ሲያጫውተኝ በዚህ መልኩ ነበር። ቢስሚላሂር ረህማኒር ረሂም ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም።
ያው እንግዲህ ከ2004 በኋላ የነበረው ሁኔታ ለመግለጽ ያህል በ2004 በነሙቤ ጊዜ የተለያዩ ስራዎች ተሰርተው በነገራቶች አልፈው ነበር። በ2005 እነ ሙባረክ ከትምህርት ቤቱ ከለቀቁ በኋላና በተለያዩ ምክንያት ከተበታተኑ በኋላ እነሱም ወደ ስር የተገቡ በኋላና እነ ቶፊቅም ከተበተኑ በኋላ የነበሩ ነገራቶች ምንድናቸው? እነሱም እዛ በነበሩበት ሰዓት የነበረው ሁኔታ ስለምናቅ በተማሪ መካከል እርስ በርስ የመፈራራት ያለ መተማመን ሁኔታ ነበር ከምንም በላይ የተስተዋለ የነበረው። እርስ በርስ ብቻ ሳይሆን ከውጭ የሆነ ነገር ብናረግ ከታች የሚመጣብን አካልም ስለምንፈራና ትምህርት ቤቱ ያሉ አካላቶች ከመምህራን ጀምሮ እነሱን ሁሉ ማመን ስለማይቻል ካውንስሉም ዳዋ ክበቡም ሚኒ ሚዲያውም የነበረው እንቅስቃሴ ከየትኛውም ጊዜ በጣም የወረደ ነበር እንቅስቃሴ ነበረው። ካውንስሉም የሚንቀሳቀሰው እንደዚህ ሰፋ ባለ መልኩ ሳይሆን የተለያየ ግቢ ስራዎች ውስጥ ነው በአብዛኛው ሊንቀሳቀስ የሚችለው። የተለያዩ ቦታዎች ላይ ስብሰባዎችን ከሄዱ በተወሰነ መልኩ ፖዚቲቭ ነው እንጂ የሚመጡት የራሳቸውን ሀሳብ ከልባቸው ገልጸው የመምጣት ሁኔታ አልነበረም። ዳዋ ክበቦችም የሚያዘጋጇቸው ፕሮግራሞች ልክ እንደዛው ነበሩ። ይሄን ያህል ወጣ ያሉ ፕሮግራሞች ያዘጋጁም የበለጠ ሊሰራ የቻለው አንድ ሁለት ጊዜ ብቻ ነበር እንደዚህ አይነት ሳይሰ ይቻላል። በ2006 እነዚህ ጊዜያት ካለፉ በኋላ አዳዲስ ዳይሬክተሮች መምጣታቸውን ተከትሎ የትምህርት ቤቱ ማህበረሰብ እርስ በርስ የመለማመድ ሁኔታ ስለነበረ ተማሪዎች እርስ በርስ የመተማመንና የነበሩ ካውንስሎችም ዳዋ ክበቦችም ተቀናጅተው የመስራት ስራ ነበር የተፈጠረው። ከትምህርት ቤቱ ማህበረሰብ ጋር የነበረው ግንኙነት በጣም የዳበረም ስለነበረና የትምህርት አስጣጡም ጥሩ ስለነበረ ይሄን ያህል የመፍራት ሁኔታዎች ቀንሰው ነበረ። እነ ሙዬ እንኳን ምንም እንኳን ባይፈቱ ሌሎች አካላቶች ስለተፈቱ ጥንካሬ የመጣ የነበረበት ጊዜ ነበረ። ካውንስሎችን በተለያዩ ስብሰባዎች ላይ የገቡ የተለያዩ አቋሞችን ያንጸባርቁ ነበረ። እነሱ ጋር በሚገቡበት ሰዓት ልክ ከዚህ እንደነበሩ ተስማምተው ነገሮችን እሺ ብለው ከመውጣት ይልቅ ለምን እያሉ ለተማሪ ብቻ የሚከራከሩ ነበሩ። የደሞዝ ጉዳይ ላይ ተከራክረው ነበር። ለምሳሌ በመምህራን ደሞዝ ላይ በተከራከሩበት ሰዓት ከነፋሪያ ደምሮ ቢደርሳቸውም ያነዛ ነገሮች በመቋቋም እስከ መጨረሻው ድረስ የተማሪ ደሞዝ መጨመር እንዳይለበት የመምህራኖችና የሰራተኞች ደሞዝ ደግሞ መጅልስ ትምህርት ቤቱን እስኪያዘ ድረስ መጨመር አለበት እያሉ በይፋ እየተናገሩ የነበረበት ሁኔታ ነበር። የተለያዩ አዳራሽ ስብሰባዎች ላይ የገቡ ምንም እንኳን የመናገር እድል ሳይሰጣቸው ቢቀርም ያንን የመናገር እድል በግድ በመቀበል በወላጆች ፊት እነዛን አካላቶች በትክክል የስራቸውን የመግለጽና ያልሰሩትን ስራ በሚገልጹበት ሰዓት የመንቀፍና ሁኔታዎችን በሙሉ ለሁሉም አካላቶች የማስተላለፍ ሁኔታ የተጀመረበት ነበር። በዚህ አማካኝነት 2006 ከሌላው ጊዜ በተለየ መልኩ ጥሩ የሚባል ሁኔታ ነበር። ለምሳሌ አሁን በሰኔ 20 አካባቢ ላይ አሁን ነሐሴ 20 ላይ ተካሄደውን የቦርድ መስረታ በመነሳት ካውንስሎች እዛ ቦታ ላይ ተሳትፈው ነበር። ምንም እንኳን እዛ ቦታ ላይ የመናገር እድል አልሰጣቸውም ነበር። ያው ቦርዱ 29 አባላትን ብቻ መርጦ የጠቅላላ ጉባኤ እነዛ ጠቅላላ ጉባኤ ብቻ እንዲናገሩ አድርጎ ስለነበር ማለት ነው። ምንም እንኳን ህገ ደንቡ በዛ መልክ ባይሆኑ ይህን እድል በማጣታቸው ምክንያት መናገር ሳይችሉ ቀርቶ በመጨረሻ የሽልማት ስነ ስርዓቱ ላይ እዛ ቦታ ላይ ስማቸው ሲጠራ በክብር እነሱ ግን ያው ከዛ ሽልማት የበለጠ የተማሪ ኃላፊነት ነው ይዘው የመጡትና ሽልማቱን አንቀበልም በማለት ብቸኛ የተቃውሞ መግለጫ ጊዜያቸው ቦታቸው ያው ነበር። ያን በዛ መልኩ ተቃውሟቸውን ገልጸው በዛ ቦርድ ላይ ሙሉ በሙሉ እንዳልተስማሙ ተናግረዋል። እንግዲህ እነውቤ ከወጡ በኋላ የነበረው ሁኔታ በዚህ መልኩ ነው የነበረው። በተቻለ አቅም እነሱ ሊተካ የቻለው የ2006 ካውንስል ነበር። በተወሰነ መልኩ ጥሩ ስራ እየሰራ የነበረው ሁኔታ ማለት ነው። ምንም እንኳን ሁሉም የካውንስል አባላት ባይሆኑም የተወሰነ የካውንስል አባላቶች ጠንክረው እየሰሩ ነበር ብዬ አስባለሁ። ያው ይሄንን ስንል ምንድነው ከምንም በላይ እነዚህ ስራዎች ሲሰሩ የቻሉት እነዚህ የካውንስል አባላትና የዳዋ አባላት ከምንም በላይ ተቀናጅተው መስራታቸው ነው። ትምህርት ላይ ብቻ ሳይሆን አተኩሮ የነበረው ኮሚቴዎቻችንን ከማስተሳሰር ጀምሮ ለምሳሌ ኮሚቴዎቻችን የፍርድ ቤት በሚኖርባቸው ሰዓት እነዚህ የፍርድ ቤቶች ላይ ተማሪውን በማሰባሰብ ኮፍያ አድርጎ እንዲመጣና በተለያዩ መንገዶች ተቃውሞን እንዲገልጽ የምናደርግበት መንገድ ነበረ። ተማሪዎች ተሰባስበን ማለት ነው ሁላችንም። ከዛ በተጨማሪ ሁለተኛ ዓመት ሶስተኛ ዓመት በሚከበርበት ጊዜም የተለያዩ የጥራት ፕሮግራሞችን በማዘጋጀት ግልጽ በሆነ መልኩ ተማሪው ተቃውሞ ሲገልጽበት የነበረበት ሁኔታ ነበረ። ዱዓ የሚደረግበት ጊዜ ነበረ። ሁሉም እንትን እንዲል ማለት ነው ተሰባስቦ ሴቶች በተለያዩ አበባዎች ይዘው እንዲመጡ ወንዶች ደግሞ ኮፍያ አድርገው አመተው ክላስ ውስጥ በግልጽ ዱዓ የሚያደርጉበት ቅድም እንደነገርኩ አሁንም ደግሞ የተቃውሞ ጊዜም ደግሞ መፈክሮችን በማሰማት በተለያዩ ፊንገርስ ላይ መፈክሮችን ጽፎ ከዛም በተጨማሪ የአንድነት ዜማ የአንድነት ዜማ ባንድ ላይ በመናገር ትልቅ የሆነ ስራ የሰሩበት ዘመን ነው ብዬ አስባለሁ። ለምሳሌ በዛ በተቃውሞ ጊዜ ከነበሩ መፈክሮች ውስጥ ማለትም የጥራት በዛ ሰበብ የተካሄዱ መፈክሮች ነበሩ። ከነዛም ውስጥ ፍሪ አወር ሂሮስ፣ ኮሚቴው ይፈታ፣ ድምጻችን ይሰማ፣ ጭቆናው ይብቃ እንዲሁም ደግሞ አፋቸው ላይ የተለያዩ ነገሮችን በማድረግ ታፍነናል የሚሉ ጽሁፎችን በማሰማት ከፍተኛ ተቃውሞ ያደርጉበት ነበር። ለምሳሌ የአንድነቱ ዜማ ነበረ። የአንድነቱ ዜማ ደግሞ
عندنا النصات لني الله الله أكبر الله أكبر الله أكبر الله الله أكبر الله أكبر الله أكبر عندنا نعم عندنا نعم بنياتنا عندنا نعم عندنا نعم بنياتنا يا ما يشاء الله قدره الله كونه بيجي واسمنجد الله كونه بيجي واسمنجد آخرتان بسلامكم آخرتان بسلامكم لكن ما تنتهي منه كرامتين يمنون كرامتين يمنون الله الله أكبر الله أكبر الله أكبر الله الله أكبر الله أكبر አመሰግንኩት ጀዛከላህ በየሳበቃ እስኪ ከአዲስ ተመዝጋቢ አንድ ሰው ለማናገር ፈለኩ እነዚህን ወንድሞች አስቸገርኩ ምንም ችግር የለም አወል ያመጣህ ምን ያልቀባታል ዞር ዞር ብቻ ማለት ነው ብለውኝ አንዲት ተታገናኙ ጥያቄውን ጀመርኩላት ከሌላ ትምህርት ቤት አወል ያለ መመራጭ ያው ከሌላ ትምህርት ቤት መጥቼ አወል ያለ መመዝገብ የመጣሁበት የመጀመሪያው ምክንያት ብቸኛ የእስላም ተቋም ስለሆነ የተለያዩ ኢባዳዎችን ለማድረግ ከሌላ ትምህርት ቤት በተሻለ መልኩ ነፃነት ስላለው ይህንን ነፃነት ተጠቅሜ ኢባዳዊ ለመጠንከር ነው እና ደግሞ ከአካዳሚኩም በተጨማሪ እስላማዊ ትምህርቶችና አረቢክ ላንጉዌጅ ስላለ እስላም ላይ ያለኝ ግንዛቤ አካብታለሁ ብዬ አስቤ ነው ኢንሻአላህ ወደ አካዳሚኩ ደግሞ ስንመጣ ከዘንድሮ ዓመት እጅግ በጣም ለውጦች እንደነበሩ መረጃዎችና የተማሪ ውጤቶች ያመለክታሉ አሉ የሚባሉ ትምህርት ቤቶች የሚሄዱትን አካሄዶች የሥራ ልምድ በመቅሰም አፕላይ እየተደረጉ ነበረ በዚህ ከቀጠለ ወደፊት ብዙ ለውጦች ይታያሉ የሚል ተስፋ ስላለኝ አወያ ለመመዝገብ አስቤያለሁ በተጨማሪ ቅድም መግቢያዬ ላይ እንደገለጽኩት አወያ ብቸኛ የሙስሊም ተቋም ናት እና እኛ ሴቶች እስላማዊ መስፈርቱን ያሟላ ሂጃብ ማለትም ሙሉ ኒቃብ ተነቅበን ብሔራዊ ፈተና የምንፈተንበት ብቸኛ አማራጫችን ነው ኢንሻአላህ በነጻነት ለመፈተን ያብቃል በመጨረሻም እኔ ባወሊያ ተማሪዎች በጣም ነው የምቀናው ብዙ አሻራዎችን በኢትዮጵያ ሙስሊሞች ላይ ጥለዋል የትግሉ ጅማሬ ሰበብ ከመሆናቸውን ባሻገር እስካሁን በቀጥታም ሆነ በተዘዋዋሪ ትግሉን በትጋት መሳተፋቸው ብቻ አላህ ይጨምርላቸው እህታችን አስቀጥላ እኔ ትላለች እኔ ባወሊያ የምጠቀም ብቻ ሳይሆን ብላ ትቀጥላለች እኔንም ባወሊያ የምጠቀም ብቻ ሳይሆን በብዙ ዘርፍ ጠቅሚያት አሻራዬን መጣል አስቤያለሁ አላህ ያሳካልኝ ለሁላችሁም ተማሪዎች መልካም የትምህርት ዘመን ይሁንላችሁ ይበቃኛል መሰል አወሊያን ለማወቅ በተለይ ወንድሜ ጥሩ አድርጎ አብራርቶልኛል ሙቤ ጋር ሲሄድ ስለ አወሊያ ቢጠይቀኝ የምለው አላጣ ኢንሻአላህ ነገ እሑድ በጧት ሙቤን ሄጄ ዘይረዋለሁ ትንሽ የምፈራው ግን ሙቤን ለመዘየር አይመችም ያወሊያ ተማሪዎቻችን አንቁታል ተረጋግቶ የሚያወራኝ አይመስለኝም ግን ኢንሻአላህ ለተውድ ጳጉሜ 2 ከጧቱ 2 ሰዓት ቂሊንጦ ገና አልተከፈተም ሊከፈት ተኩል ሰዓት ብቻ ይቀራል በርካታ ሰዎች ለዚያራ ተገኝተዋል በሩ ተከፈተ በተራ ገባን እኔ ዞን 1 ነኝ ዛሬ ሙቤ ያለው በዞን 1 ውስጥ ነው በሰልፍ ቀድሞኝ የገቡ በርካታ ሰዎች ስለነበሩ ሙቤን ቀድመው አስጠርተው ይዘውብኝ እንዳይሆን ብዬ ሰግቻለሁ ለማንኛውም እኔ ተፈትሼ ገብቻለሁ ዛሬ ልዩ ነው ኡስታዝ አቡበከር ኡስታዝ ካሚል ሸምሱ የሞቀው ይዟል ገና እንደገባው ሰው ማሻአላህ ተዘያሪዎቹ ተገናኝተዋል ሞቅ ያለ ወሬ ይዟል ሰዎች ማሻአላህ ብዙ ናቸው ዛሬ ልዩ ነው ኡስታዝ አቡበከር ኡስታዝ ካሚል ሸምሱ ሌሎችም የሞቀው ይዟል ኡስታዝ ካሚል ሸምሱ ከባለቤቱ አለውያ ጋር ኡስታዝ አቡበከር ከሶስት ወንድሞች ጋር ጨዋታ ይዟል ሌሎችም የዞን አንድ እስረኞች አሉ ሙቤን ባይኔ ቃኘት አድርገው የለም ጠጋብዬ ኡስታዝ አቡበከርን በሽቦ አጥር እጄን አሹልቄ ሰላም አልኩት ሶስቱ ዘያሪዎችንም ሰላም አልኳቸውና ስንጠሪው ጋር ሄጄ ተማሪ ሙባረክ አደምን ፈልጌ ነበር አልኳቸው እንደደግምለት እኔም ደገምኩለት ተማሪ ሙባረክ አደምን ፈልጌው ነበር አልኩት ባሏሎ ተማሪ ምትለውን አወጣና ሙባረክ አደም ብሎ ጠራው በነገራችን ላይ እነዚህ ስንጠሪዎቹ እዛው ውስጥ በእስር ያሉ ናቸው ግን ምን አለበት እኔ በፈለኩት ስም ቢጠሩልኝ ነገር ግን መቀኝነት አለባቸው
አንዴ ዞን ለተገባውና ዳኢ ኡስታዝ ያሲን ኑሩ ፈልጌ ነው አልኳቸው። ዳኢ ኡስታዝ የሚለውን ቆርጠው ያሲን ኑሩ ብለው ጠሩት። ሙቤ ከተጠራ ቆየ፣ ግን እስካሁን አልመጣም። እሱ እስኪመጣ ሰው እንዳልዘየር ሁሉም የጦፈ ወሬ ይዟል። ዝም ብዬ ሙቤን ልጠብቅ። ለነገሩ የሚኖርበት ቦታ ስም ከሚጠራበት ሩቅ እንደሆነ አውቃለሁ። በትዕግስት እየተጠባበቅኩት ሽሮ መልክ ያለው ጀለቤ የለበሰ ሰው ወደ ሽሮ ብቅ አለ። ከተቀመጥኩበት ተነሳው። ሙቤን ለመጨረሻ ጊዜ ያየሁት ቡኒ ሌዘር ለብሶ ልደታ ፍርድ ቤት ያነሱት ፎቶ ፌስቡክ ላይ ነበር። ተስማምቶታል ማሻአላ ሙቤ። ለማውራት እንዲመቸን ብዬ ያሰብኳት ጭር ያለች ቦታ ነበረች። እሷ ጋር ቆሜ እጄን በመልእክት አውለበለብኩለት። ወደኔ ያየ ሰላም አለይኩም እያለ መጣ። ወአለይኩም ሰላም አልኩት። ከሙቤ ጋር እጃችንን አሾላልከን ተጨባበጠን። ከኛ በ2 ሜትር ርቀት ኡስታዝ ካሚል ሸምሱ ከባለቤቱ ጋር እያወራ ነው። ሌላኛ አካባቢ ከዛ ውጭ ማንንም የለም። ዘያሪም ተዘያሪም ሌላ ቦታ ናቸው ያሉት። ጨዋታ ጀመርን። ሙቤ እንዴት ነው ጤንነት አልኩት። የሙስሊም መልሶ አልহামዱሊላህ። ሙቤ የአወሊያ መከታ የአወሊያ ፍሬ አጠገቤ ነው። ትላንትና ሲሄድ አወሊያ አንደበት ቢኖራት ዛሬ ሙቤ ጋር መምጣትን ስታቅ ሙቤ አብሽር ያላህ እርዳታ ቅርብ ነው በለው ብላ መልእክት ትልክብኝ ነበር ይመስለኛል። ጨዋታዬን ከአወሊያ ጀመርኩለት። ትላንትና እኮ ወደ አወሊያ ጎራ ብዬ ነበር አልኩት። በቃ ተማሪዎችንና አንዳንድ ነገሮችን አይቼ መጣው ብዬ የታዘብኩትን ነገርኩት። ሁሉን ጨረፍ አድርጌ አስረዳሁት። ሙቤ አዳመጠኝ። ብዙም አዲስ ነገር አላየሁም ፊቱ ላይ። ሙቤ ይሄ እንዴት ነው ያስ እንዴት ነው እያለ በጉጉት ስለ አወሊያ ብዙ ነገር ይጠይቀኛል ብዬ ሳስብ ኸይር ብሎ ጭጭ አለ። አፈርኩና ዝም አልኩ። እንዴ አወሊያ አልናፈቀህም እንዴ አልኩት። አረ ናፍቆኛል እንጂ እኔ ስለ አወሊያ እኮ ሳልሰማ አላድርም ማለት የሚጠይቀኝ ዘያሪ ሁሉ ከኔ ጋር የአወሊያን ቶፒክ አንስቶ ነው የሚጫወተው። እያንዳንዱ እንቅስቃሴ እኮ አያመልጠኝም ሲል ነገረኝ። እኔም ብሎ ኢንፎርሜሽን ሰጪ። እኔ ትላንትና እጄ ከሁለት የሰማሁትን ነገር ይዤ ለስመጣ እሱ ለካ ስር ከስር የአወሊያን ጉዳይ እየተከታተለ ነው። እነሱ ናቸው ያሳጡኝ ብዬ በሆዴ ቀጥታ ወደ ዋናው ርዕሳችን ገባሁ። ሙቤን ጠጋልኩና ፍትህ ሬዲዮ ላይ ዘውትር እሑድ ዚያራ የሚል ፕሮግራም አለን። በዚህኛው እሑድ አንተን ዘይረን የዚያራ ውላችንንም ለአድማጮቻችን እናስደምጥ አስበናል ብዬ ግንዛቤ አስጨበጥኩትና ጠየቅኩት። ሙቤ የት ነው የተወለድከው? አስተዳደግህ የት ነው? የትምህርት ሁኔታስ እንዴት ነበር ብዬ ጠየቅኩት። ከመሸጋገሪያ በኋላ የሙቤን አንደበት ቃል በቃል ታዳምጣላችሁ። አብራችሁ ቆዩ። ተማሪ ሙባሪክ አደም በጃባካ ከተማ የተወለደ ሲሆን በልጅነቱ ነበር ወደ አዲስ አበባ የመጣው። አዲስ አበባ መጥቶ እድሜው ለትምህርት እንደደረሰ አንደኛና ሁለተኛ ክፍል በመንግስት ትምህርት ተማረ። ከዛ መቀጠል ከ1995 ዓመተ ልደት በኋላ እስከ 2004 የትምህርት ማብቂያ ዘመን በአወሊያ ነበር የተማርኩት አለኝ። ተማሪው ሙቤ በትምህርቱ በጣም ውጤታማና ጎበዝ የሚባል ነበር። በተለይ ይላል ሙቤ በተለይ ከ5ኛ ክፍል እስከ 7ኛ ክፍል ጥሩ ትምህርት ውጤት ነበረኝ። ነገር ግን 8ኛ ክፍል ሲገባ ይቀጥላል። 8ኛ ክፍል ሲገባ የትምህርት ውጤቱ ዝቅተኛ ነበር። 9ኛ ክፍልም ይኸው ዝቅተኛ ውጤት ተደገመ። ለዚህ መንስኤ አለኝ ሙቤ ለዚህ መንስኤ አላስፈላጊና አኽላቅ ያላቸው ጓደኞች ጋር ገጥሜ ነበር። ከትምህርቴ ብቻ ሳይሆን ከኢባዳዬም ተዘናግቼ ያልሆነ ውሎ ነበር የምውለው። ሙቤን በተመስጦ እያዳመጥኩኝ ከዛ ሳልኩት። ከዛ 10ኛ ክፍል ያው ማትሪክ ተፈታኝ እንደመሆኔና ለማትሪክ ጥሩ ማጥናት ስለነበረብኝ በዛ ሰበብ ወደ ትምህርት ትኩረት አድርግ ኢባዳዬን ማጠናከር ለመያዝ ሞከርኩ። አልহামዱሊላህ ከመጀመሪያዎቹ ጓደኞቼ ተላቅቄ አብዛኛውን ትኩረቴን ወደ ኢባዳዬና ትምህርት ያደረኩ። በተለይ ደግሞ በ11ኛ ክፍል የትምህርት ጊዜ ከበፊቱ የተሻለ ሆኜ ተገኘው። በአወሊያ ትምህርት ቤት የዳዕዋ ክበብ የሚኒ ሚዲያና የካውንስሊንግ ክበብ ላይ እንቅስቃሴ አድርግ ነበር። ሙቤ ያናገረኝ ሙቤን የሚዘጅሩት ልጆች መጡ። ሰላም ካሉት በኋላ ወደኔ ሲያዩ ወደሱ ትኩረት ሰጥቼ ጠጋ ብዬ በተመስጦ ማውራትን ሲያዩ ቶሎ ይሄዳሉ። እኔ አውቄ ነው እንደዛም አደርገው። አሳሳቢ ቁም ነገር እያወራን መሆኑን በመልእክት ሊገልጽላቸው ፈልጌ ቆመው አንድ ሁለት ንግግር እንዳይጀምሩ ብዬ ፈራለሁ። መቼም ያ ሁሉ መንገድ አቋርጠው መጥተው ሙቤን እያወራው ስለሆነ ወደዚያ አትምጣ ያላቸው። ሙቤን ማን ያንተ ብቻ አደረገው ቢሉኝም እኮ ነታላቸው። ለማንኛውም ሙቤን ተጠግቼ ሳወራው ተመስጦ ለታዘበ ጠበቃው ነበር የሚመስለው። ልጆቹ ሰላም ብለው ሲሄዱ ሙቤ ቀጠለ።
ምን ስለህ ነበር አለኝ 11ኛ ክፍል ጥሩ ውጤት እንዳመጣና የተለያዩ ክበቦች ስትንቀሳቀስ እንደነበር ስትነግረኝ ነበር አልኩት አዎ 12ኛ ክፍል እንዲሁ መድረክ መምራት ከሌሎች ትምህርት ቤት ጀማዓዎች ጋር ግንኙነት ማድረግ ኃላፊነት ይዤ ስንቀሳቀስ ነበር በተለይ 12ኛ ክፍል ላይ ሲሆን ነው ቂራአቶችን መቅራትና ኢባዳ እንቅስቃሴ ላይ ብርቱ የሆንኩት አለኝ ከሁሉም የጠቀመኝ ነገር ግን ምን እንደሆነ ታውቃለህ አለኝ አላውቅም 11ኛ ክፍል ማብቂያ ክረምት ላይ ወደ ወልቂጤ ሄጄ ነበር ለሁለት ወር መርከዝ ውስጥ ቂራአት ልቀራ እዛም ሆኜ 3 ጁዝ ቁርአን በቃሌ ማህፈዝ ችዬ ነበር አልহামዱሊላህ ታዲያ ያኔ እኮ ነው ለመጀመሪያ ጊዜ መጅሊስ አወሊያን ነጥቆ የአህባሽን ስልጣን ሊሰጥበት እንደሆነ ሰማ በፍጹም ጆሮዬን አላመንኩትም ነበር እኔ ያኔ ወልቂጤ ነኝ ለቂራአት ሄጄ ነበር አለኝ በፍጥነት ከወልቂጤ ኡስታዞቻችን ጋር ተመካከርን ከኡስታዞቼ ስለ አህባሽ አቂዳና ስለ አህባሽ አመለካከት በደንብ መረዳት ቻልኩ አለኝ ከዛ አሳልኩት ከዛ በፍጥነት ወደ አዲስ አበባ መጣለኝ ሙባረክ ወላሂ እንደዚህ ሲል የዞን ሁለቱ ጅብሪል ለሙባረክ የገጠመው ግጥም ትዛለኝ ተነስቶ አነሳሳን ብሎም ፈሰሰ ደም እውነትም ጀግና ነው ይህ ሙባረክ አደም ነበር ያለው ያውቀው ይሁን ግጥም አልኩኝ በውስጤ ውብ አዲስ አበባ በተህ እንዴት አደረክ አልኩት ተማሪዎች ጋር መመካከር ጀመርን ያኔ እንግዲህ ገና ይፋ አልወጣም ማለት በቃ ምን ነበር ግን በወቅቱ አስተላልፍ የቻልኩት መልእክት አለኝ ወጣቶች ሆይ ሲራ ተሸርቦብናልና ወገባችንን ጠበቅ እናድርግ ተባባልን ሚመጣ አይታወቅም በስጋት ውስጥ እያለን የፈራነው አልቀርም ማለት የ2004ን ትምህርት ስንጀምር ካሪኩለም ሊቀየር ነው የሚል ዜና መጅሊስ ይዞ መጣ ያው ከዛ በኋላ የተፈጠረው ነገር ታውቃለህ አልহামዱሊላህ መጀመሪያ የተዘጋጀንበትና ቀደም ብለን ስለነቃን የአህባሽ ጠመቃ አወሊያ ላይ ሳይሳካ ቀርቷል አለኝ ከዛማ ያው እንደምታይኝ እዚህ ይገኛለሁ ሲል ፈገግ ሊያስብለኝ ነበር እኔ ግን በተቃራኒው ወንበኝ መጣ ሙቤስኪ በማከላዊ ምን እንደደረሰበት ፍርድ ቤት ስትናገር ሰምተናል አሁን ያለበት ሁኔታ ነገረኝ ቂሊንጦ እንዴት ይዛለች አልኩት ስለ አወሊያ መጨረስኩልህ አለኝ አይ እዚህ ይገኛለሁ እኮ ስትለኝ በቃ የጨረስክ መሰለኝ አልኩት አይ እኔም ለሌላ የፈለኩት አለኝ ሙቤ ሊለኝ የፈለገው እኔ ደስተኛ ነኝ በመታሰሬ ለዚህ ስሬ በቃሁት ያወሊያ ተማሪ በመሆኔ ነው ያወሊያ ተማሪ ባልሆን አልታሰርም ነበር ዛሬ ከኡስታዞቼ ጋር በመሆኔ ደስ ይለኛል አወሊያ መማር በጣም የማናገኘው ጥሩ ነገር ነው ከትምህርት በተጨማሪ ዲንን ትማራለህ ጀናዛ አስተጣጥፍ ትማራለህ አይታሞችን ስታይ ርህራሄን ትማራለህ አወሊያ ቀለም ብቻ ሳይሆን ስብዕናንም ያጎብዛል ስለ አወሊያ ተናግሮ የማይጠግበው ሙቤ ብዙ አለኝ እዚህ ላልከኝ ደግሞ ቃሊቲ እስር ቤት በገባው ሰሞን በርካታ ሰዎች ተገርመው ነበር አለኝ ለምን ስለው በቃ የኔን እድሜንና ሁኔታዬን አይተው ለዲኑ ተቆርቆሮ በዚህ እድሜው እንዴት ገባ ቀማኛ ሌባ ዘራፊ ነው እንጂ መስልኳቸው በዲን ሰበብ መግባቴን በፍጹም ማንንም ያመን አልነበረም እዛው ቃሊቲ ውስጥ እንኳን በዚህ የሚገረሙ ፖሊሶች ነበሩ እዚህ ከመጣው በኋላ አልহামዱሊላህ አረበኛ ችያለሁ ጥሩ አረበኛ እናገራለሁ እኔ አወሊያ አረበኛ ላይ ደካማ ነበርኩኝ አሁን ግን አልহামዱሊላህ ቂራአት እየቀራን ነው ማሻአላህ አሁን ሌሎችንም ኪታቦች ቀርቻለሁ ኢንሻአላህ አላህ ብሎ ደግሞ ወደ ከሰጠን ወደፊቱ ብዙ እናስባለን በማለት ገለጸልኝ እንደዛ ያለኝ ብዙ ማለት እየፈለገ ባለቤቱ ሐሊማ መጣች አሰላሙ አለይኩም ተባለ ሙቤ ራሱ ቆይ አንዴ አላት እሷም እሺ ብላ ገለል ስትል እኔ ራይሆንም በቃ ጨርሰናል ነው ያልኳት አይ ችግር የለም እንጨርሳለን በቃ ቶሎ እንድናሳጥረው ተስማማንና የመጨረሻ ጥያቄ ለኡማው ልናስተላልፍልህ የምትፈልገው መልእክት ምንድነው አልኩት እኔ ለኡማው ማስተላለፈው አለኝ አወሊያ ብቸኛ ተቋማችን ነው አወሊያን አደራ በልልኝ እኔ ለኡማው ማስተላለፈው አለኝ አወሊያ ብቸኛ ተቋማችን ነው አወሊያን አደራ በልልኝ አወሊያ የምንጠቀምበት እስከሆነ ድረስ እንደ አይን ብሌናችን ልናያት ይገባል ለሙስሊሙ አወሊያን ጠንክሮ መጠበቅ እንዳለበት አስተላልፋለሁ አወሊያ አይዞሽ አወሊያ ያ አላህ ድልቅርብ ነው አወሊያ አይዞሽ አወሊያ ዋናው መታገስ ነው አወሊያ አይዞሽ አወሊያ አላፈገፈግንም አወሊያ ከሶስቱ ጥያቄ ሌላ